እንኳን ደህና መጡ ወደ ቻናላችን። ዛሬ የዓለማችን አንድ ልዩ እንስሳ እንነጋገራለን። ስሙ ሳይጋ አንቴሎፕ ነው። ይህ እንስሳ ከቀዝቃዛው ስቴፕ የመጣ ነው። ትልቅ ተንጠልጣይ አፍንጫ አለው። አንዳንዶቹ ከሌላ ፕላኔት የመጣ ይሉታል፣ ግን ይህ አፍንጫ ለመኖር በጣም አስፈላጊ መሳሪያ ነው። በዚህ ቪዲዮ ውስጥ ሳይጋ ምንድን ነው? ይህ አፍንጫ ምን ይሰራል? ታሪኩ፣ መኖሪያው፣ ምግቡ እና ባህሪው፣ ከጠፋ ወደ ሚሊዮኖች የተመለሰው ድንቅ ታሪክ፣ ዛሬ ያለው ሁኔታና የጥበቃ ጥረቶች። ቪዲዮውን እስከ መጨረሻ ይመልከቱ። ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ እና ኮሜንት ይጻፉ። ሳይጋ አንቴሎፕ የአንቴሎፕ ቤተሰብ አባል ነው። መጠኑ ከፍየል ጋር ተመሳሳይ ነው። ቁመቱ ከ60 እስከ 80 ሴንቲሜትር፣ ክብደቱ ከ26 እስከ 69 ኪሎ ግራም አካባቢ ነው። በጣም የሚታወቀው ባህሪው ትልቅ ተንጠልጣይ አፍንጫው ነው። ይህ አፍንጫ በበጋ ጊዜ ከአቧራ ይጠብቃል፣ በክረምት ደግሞ ቀዝቃዛ አየርን ያሞቃል እና ወደ ሳንባ ከመግባቱ በፊት ያጸዳል። በተጨማሪም ሽታ ለመቅመር እና ለግንኙነት ይረዳል። ወንዶቹ ቀንድ አላቸው። ቀንዱ ቀላል ቀለም ያለውና ግልጽ ነው። ሴቶቹ ግን ቀንድ የላቸውም። ፀጉራቸው በበጋ አጭር፣ በክረምት ደግሞ ረጅምና ወፍራም ነው። ቀለማቸው ቡናማ ቢጫ ነው። ሳይጋ በፍጥነት ይሮጣል። እስከ 80 ኪሎ ሜትር በሰዓት መራመድ ይችላል። ሳይጋ በመካከለኛው እስያ ስቴፕ ወይም ደረቅ ሳር ሜዳ እና ሰሚ ዴዘርት ውስጥ ይኖራል። ዋና መኖሪያው በካዛኪስታን ነው። ትንሽ ቁጥር በሩሲያ፣ ሞንጎሊያ እና ኡዝቤኪስታን ይገኛል። በታሪክ ከፖላንድ እስከ ሞንጎሊን ድረስ ይኖር ነበር። አሁን ግን በተገደቡ ቦታዎች ብቻ። ምግቡ ሳር፣ ቁጥቋጦ፣ ሽንኩርት፣ ሌሎች እጽዋት እና አንዳንድ መርዛማ እጽዋትን እንኳን መብላት ይችላል። በዓመት ውስጥ ረጅም ርቀት ወይም እስከ 1000 ኪሎ ሜትር ይፈውሳል። በበጋ ወደ ሰሜን፣ በክረምት ደግሞ ወደ ደቡብ ይንቀሳቀሳል። ሳይጋ በትላልቅ ቡድን ይኖራል። አንዳንዴ በሺዎች የሚቆጠሩ ቡድን ይፈጥራል። ይህ ቡድን ከአዳኞች እንደ ተኩላ ለመጠበቅ ይረዳል። ወንዶቹ በመጋቢት ወር ይጋባሉ። አንድ ወንድ እስከ 30 ሴቶችን ይጠብቃል። ከ150 ቀናት በኋላ ሴቶቹ በሰኔ ወር ጥጃ ይወልዳሉ። ብዙ ጊዜ 2 ጥጃዎች ይወልዳሉ። ጥጃዎቹ በፍጥነት ያድጋሉ እና ከእናታቸው ጋር ይቆያሉ። ሳይጋ ከጥንት ጀምሮ ከማሙት እና ሳበርቶዝድ ታይገር ጋር ተመሳሳይ ጊዜ የኖረ ጥንታዊ እንስሳ ነው። በአንድ ወቅት በሚሊዮኖች የሚቆጠር ነበር። በ20ኛው ክፍለ ዘመን በአደን እና በአካባቢ መጥፋት ቁጥር በከፍተኛ ሁኔታ ቀነሰ። በ1990ዎቹ በሶቪየት ህብረት መፍረስ በኋላ በፓቻንግ ወይም ህገወጥ አደን ምክንያት ቁጥሩ 95% ቀነሰ። ቀንዱ በቻይና ባህላዊ መድኃኒት ውስጥ በከፍተኛ ዋጋ ይሸጣል። በ2005 በካዛኪስታን ብቻ 39,000 ብቻ ነበሩ። በ2015 ደግሞ በባክቴሪያ በሽታ በአንድ ወር ውስጥ ከግማሽ በላይ ጠፉ። ጥሩ ዜና፣ ሳይጋ የጥበቃ ስኬት ታሪክ ነው። በካዛኪስታን መንግስት፣ በኤንጂኦዎች እና በዓለም አቀፍ ተቋማት ጥረት ቁጥሩ በከፍተኛ ሁኔታ ጨመረ። በ2005 በካዛኪስታን ብቻ ከ4 ሚሊዮን በላይ ሳይጋ አሉ። አንዳንድ ግምቶች በ2026 ከ5 ሚሊየን ሊደርስ እንደሚችል ይናገራሉ። በሞንጎሊያም ቁጥሩ እየጨመረ ነው። በ2025 ከ28,000 በላይ። በ2023 IUCN ከበጣም አደገኛ ወደ ተጋላጭ ለውጦታል። ይህ በዓለም ላይ በጣም ትልቅ የጥበቃ ስኬት ነው። ቢሆንም አሁንም ተግዳሮቶች አሉ። ፓንቻይክ በሽታ፣ የአየር ለውጥ፣ የመንገድና ኢንዱስትሪ ግንባታ። በካዛኪስታን ቁጥሩ በፍጥነት ስለጨመረ አንዳንድ ጊዜ መቆጣጠሪያ አደን ይደረጋል፣ ግን ይህ በጥንቃቄ እና በሕግ መከወን አለበት። ሳይጋ አንቴሎፕ የተፈጥሮ ድንቅ ፍጥረት ነው። የጥበቃ ጥረት ምን ያህል እንደሚሰራ ያሳያል። እናንተም በጥበቃ ስራ ላይ ማገዝ ትችላላችሁ። ቪዲዮውን አጋሩ፣ ስለ ዱር እንስሳት ጥበቃ ይናገሩ። ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።